ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰብ ቻናላችን ዩቱብም ፌስቡክም ቲክቶክም ያላችሁ ማህበረሰቦች የኢትዮጵያ ብሔር ብሔረሰቦች በተለያየ ሶሻል ሚዲያ ላይ የምትገኙ ዛሬ አንድ ትልቅ ነገር ላሳያችሁ ነው። ኦልሬዲ ፌስቡክ ዋርኒንግ ሰጥቶ የነበረ ዋርኒንግ ምን ላይ እንደሆነ ያወቅኩት ጉዳይ የለም። ወደ ኮሜንት መጥፎ ኮሜንት በመኮመንት ለምሳሌ ዛቻ፣ የተለያዩ ነገሮች ከዚህ ቀደም አሁን ብዙ የኢትዮጵያ ትናንሽ ሴቶች በመደፈር የተገደሉ በነዛ ፍትህ በማለት ኢትዮጵያ ላይ የገደለ ቢገደል ኑሮ እንደ ሳውዲ አረቢያ ሕግ ማንም ሰው ህፃናት ደፍሮ ሴቶች ደፍሮ ጋዝ አሲድ ላይ ፊታቸው ላይ መድፋት፣ ህፃናት ደፍሮ ገሎ መጣል፣ እንዲሁም እርስ በራስ ጦርነትም እየተስፋፋ አይሄድም በማለት ኮሜንት ላይ በመስጠት ፌስቡክ ላይ በዛ ዋርኒንግ ሰጥቶኛል። የፌስቡክ ዋርኒንግ እንግዲህ ከሰውየው ከፖስታችሁ ሊሆን ይችላል። ያወቅኩት ጉዳይ እየተመራመርኩት የለም። ፌስቡካችን ኮፒራይት ላይ እንዴት ነው ማግኘት የምንችለው የሚለውን ፌስቡክን ወደ ፔጅ ቀይሬ ዋርኒንጌ ሊለቅልኝ አልቻለም እና አሁን ዛሬ ፌስቡክ ላይ ነው ገብቼ ማሳያችሁ። እዚህ 3 ነጥብጣቡን ነክቼ ፕሮፊሌ ስር እገባለሁኝ። ውድ የኔ ቤተሰቦች የሆናችሁ እዚህ ጋር ፐርፊሜሽን የሚላለ እሱን እንነካለን አንድ ጊዜ። ያው እንግሊዝኛ ትንሽ ቢያጥረኝም ችግር የለውም በመነካከት ውድ ቤተሰቦች ያለውን ነገር አሳያችኋለሁ። ዋርኒንግ እንደተሰጠኝ ነው። በጣም ያሳዝናል። ምስኪን ነፈር እያንዳንድሽ ይሄ ይጠቅምሻልና እዚህ ጋር እንነካለን። ሞኒሽን የሚለውን እንነካለን። ሁላችሁም መዝሙር፣ የተለያየ ሙዚቃ እነዚህ በብዙ ጊዜ በዋርኒንግ የተመዘገቡ ናቸው እና እዚህ ጋር እንገባለን። ፌስቡክ ከዚህ ጋር ሰብስክሪፕሽን የሚል አለ። እሱን አንድ ጊዜ እንነካለን። ኦልሬዲ እኔ ዋርኒንግ ተሰጥቻለሁ። እንግዲህ ወደ ፌስቡክ ልዞር ነው። ወደ ፌስቡክ ልዞር ላስተምራችሁም ልማርም ነው። ዩቱብ ላይ ነበር እስከዛሬ ጊዜን ያባከንኩት ከሀዘን ከመከራ ከዲፕሬሽን ወደ ዩቱብ ነበረ ግን አሁን ወደ ሶሻል ሚዲያው ላይ እመለሳለሁኝ። ወደ ዩቲዩብ እመለሳለሁ። ቢዘጋም እከፍታለሁ። ኤኒዌይ ያው ወደ ሶሻል ሚዲያው እየተመለስኩ ስለሆነ እዚህ ጋር ሱፐር ሆሚንግ የሚል አለ። እሱን እንነካለን። እኔ ኦልሬዲ ያ አጥፍቻለሁ። ዋርኒንግ 3 ቪዲዮ አጥፍቻለሁኝ እና እዚህ ጋር ኦርቴን ኮሚኒኬሽን የሚል አለ። እሱን እንነካለን። የሚገርማችሁ ነው እዚህ ላይ የፌስቡክ ኮፒራይት በመቼ በ2023 3 ቪዲዮ አጥፍቻለሁኝ። 5 ቪዲዮ ነበረኝ ኮፒራይት ያለሁት። ኮፒራይት የተላከብኝ ምንድን ነው ብዬ ስነካው መዝሙር ነው። ከዚህ ቀደም መዝሙር የለቀኳቸው እነሱ በኮፒራይት የተመዘገቡ ናቸው። መቼ ነው የለቀኩት? በ2020 ነው የለቀኩት። የዛሬ 6 ዓመት ምናምን እና ዲሌት እናደርጋለን። እንደምታዩት ዲሌት ነው እያረኩ ያለሁትኝ። ከዛ እዚህ ጋር 2 አማራጭ ይሰጠና እናንተ የዲሌቱን ነክታችሁ አሁንም ዲሌት ትሉታላችሁ። ይመልሰኛል። ሲመልሰኝ አሁንም ባክ ብዬ ወደዛው ቦታ እመለሳለሁ። ይሄው ይመልሰኛል። እና ውድ ተመልካቾቼ ከወደዳችሁት ይህን ቪዲዮ ላይክ፣ ሼር እንዲሁም የዩቲዩቤንም ስም ሰብስክራይብ አርጉ። እዚው ላይ አሳውቃችኋለሁ። አሁንም ተመልሼ ይሄ ኮፒራይቴን ማጥፋት ስላለብኝ የፌስቡክ ኮፒራይት እንዴት ማጥፋት እንችላለን? የሰው ቪዲዮ ምንም አይጠቅምም። እኔ 2 ዩቲዩብ ቻናል 7000 እና 6400 የተዘጋብኝ በሰው ቪዲዮዎች ነው። በተለይ አማራ ክልል ላይ አማራ ክልል ላይ ያው በጦርነት ቤተሰቦቻችንም እኛም ብዙ ወንድሞችም እህቶችም ተሸማቀው የሚኖርበት ስፍራ ስለሆነ ያንን ድምጽ በመሆኔ አንድ ቻናል አጥቻለሁኝ። አሁን ሁለተኛው ግን በራሴ ነው የዘጋሁት።
ኤኒዌይ ያ ዋርኒንግ ስለነበረበት በዛ ምክንያት ነው። እና የፌስቡክ ኮፒራይት እንደማጥፋት እንደምትችሉ ይሄን ብከፍተው እንዳለ ይዘፍናል። ይሄም የዘፈን ነገር ቢጤ ነው። እና ስለዚህ እዚህ ጋር እየነካችሁ የፌስቡካችሁን ኮፒራይት መዝሙር፣ ሙዚቃ፣ የሰው ሙዚቃ በፎቶ በተለያየ በቪዲዮም በምናምን እያረጋችሁ ብትፖስቱ ኮፒራይት ነው የሚይዛችሁ። እና እህቶቼ ፌስቡካችን ተዘጋ፣ ዋርኒንግ ሰጠን ምናምን ብዙ አብዛኞቻችን ስለ ፌስቡክ ምንም የምናውቀው ነገር የለም። እና ገንዘብ ከሰራችሁ ፌስቡክ ከሰራችሁ በራሳችሁ ፌስቡክ ገንዘብ ይከፍላል፣ ዩቲዩብም ገንዘብ ይከፍላል። ጉግል ነው የሚከፍልሽ። ራስሽ ወይም ራስህ በራስህ ሙድ በራስህ በተወለድክበት አካባቢ ንግግር ወይም ባለህበት ቦታ ሆነህ የምትሰሩት ስራዎች ሰው ማገዝ ሊሆን ይችላል፣ ድምጽ መሆን ሊሆን ይችላል። እና ፌስቡክ ኮፒራይታችሁን አስጠፉ ማለት ነው። እንደዚህ በማለት አጥፉ። ኮፒራይትም ስትራክም የመላክ ቻንስ ፌስቡክ አለው፣ ዩቲዩብ ብቻ አይደለም። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ፌስቡኬንም ፎሎ አድርጉ።